ኦኬ መጀመሪያ ዜማ ዶት ሚ ብላችሁ ትገባላችሁ። ከዛ ኦኬ ከዛ መጥቶልኛል። አካውንት ከፍታለሁ። ጌት ስታርትድ ደን ስሜን ኢሜል ኦኬ ኢትስ ደን ፓስወርድ ከዛ ክሬት አካውንት። እሺ አሁን ኢሜል ጋር ገብቼ ቬሪፋይ ማድረግ ነው። እሺ ኢሜል ጋር ሊንኩን ተጭኜ ኮንፈርም አድርጌያለሁ። ስለዚህ አሁን እንደዚህ አድርጌ ሎጊን ማድረግ ይችላል ማለት ነው። ወይ ደግሞ ኮንቲኒዩስ ጉግል ማለት ትችላላችሁ። መጀመሪያ ሬጅስተር ስታደርጉ በጉግል ወይም በኢሜል መግባት ትችላላችሁ። አንዴ በጉግል ከገባችሁ በኋላ ግን ያን የገባችሁበትን ኢሜል አስገብታችሁ ፓስወርድ ማስገባት ነው አይቻልም። ያን ታውቃላችሁ። በቃ ወይ በጉግል ወይ በኢሜል ነው ሳይን አፕ የሚደረገው። ስለዚህ እሺ ገባሁ። ወደ ስቱደንት ዳሽቦርድ ነው ወይም የሚከፍተው ቀጥታ ስቱደንት አካውንት ነው የሚሰጠኝ ማለት ነው። አንድ ሰው ሬጅስተር ሲያደርግ የስቱደንት አካውንት የሚሰጠው። ከዛ ቱቶር መሆን የምትፈልጉ ከሆነ የምትገቡ ሰዎች ቢካም ቱቶር ብላችሁ ታባለ እዚህ ጋር ፎርሙን ትሞላላችሁ ማለት ነው። እሺ ቁጥሩን ስልክ ቁጥር ፕራይመሪ ሳብጀክት መጨመር ይቻላል፣ ግን ፕራይመሪ ፕሮፋይላችሁ ጋር ታግ ተደርጎ ታግ የሚደረገው ሳብጀክት ነው። ቱቶር ሞድ ኦንላይን ኢን ፐርሰን ኦር ሃይብሪድ። ስለዛ ሁለቱም ማድረኩኝ። ጀንደር ሜል፣ ሲቲ አዲስ አበባ ኤንድ ስፔሲፊክ ኤሪያ 4 ኪሎ። እዚህ ጋር ለማስጠናት የሚመቹ ቦታዎች ማለት ነው። 4 ኪሎ ስለሆንኩኝ 4 ኪሎ ሞላሁኝ። ኦኬ ቦሌ መጨመር ይችላለሁ፣ 6 ኪሎ መጨመር ይችላለሁ፣ እንደዛ ማለት ነው። ብሪፍ ባዮ ኦኬ ባዮ እዚህ ጋር ዊዝ ሚ አልኩኝ። እሺ ኮንቲኒው ደን ታርጌት ግሬድ ስንተኛ ክፍል ነው ማጥናት የምፈልገው? እሺ 11 እና 12 አልኩኝ። ኤክስፒሪየንስ አክቹሊ የአንድ አመት አካባቢ አለኝ መሰለኝ። እሺ ዲቴይል ኤክስፒሪየንስ I have experience teaching grade students for long enough. Okay, education undergraduate bachelor's degree in computer science. እሺ ሲቪ አስገባለሁ። ሲቪ አስገባው ማለት ነው። ኦኬ ሎድ አድርግ። እሺ ከዛ ቀጥላለሁ። ይሄ ፕራይስ ሬንጅ ነው። ይሄን በስራው ሙሉት። እሺ ማለት በኋላ ላይ ከዚህ ፕራይስ ሬንጅ ውጪ ዋጋ ማውጣት አትችሉም። ቡኪንግ ሪኩዌስት ሲላክላችሁ ፕራይስ ታስገባላችሁ። ከዚህ ሬንጅ ውስጥ ነው። ያው ለምሳሌ 11 12 ስላልኩኝ እና በቦታው ርቀት በግሬዱ ሊለያይ ስለሚችል ዋጋ ነው ሬንጅ ያደረኩት። ስለዛ በቃ ከ400 እስከ 500 ከዚህ ውጭ ማስገባት አልችልም ማለት ነው። በኋላ እንትን ፓርት ታይም ነው ዊክሊ ማለት ነው። ይሄን ታክል ሰዓት መስራት አክቹሊ ለማለት ያክል ነው። እሺ ይሄው እዚህ ያስገቡ ልጆች አሉ። ይሄው እዚህ ጋር የኔ አካውንት አለ ማለት ነው። እሺ አሁን ፕሮፋይል ጋር ገብቼ ደግሞ ሌሎች ነገሮችን ሴት አፕ አደርጋለሁ። ስሜ አለ፣ ቁጥር ቅድም ያስገባሁት አለ፣ ጾታ አስገብቻለሁ፣ ባዮ አስገብቻለሁ። ሲከፍት ማለት ነው ይሄ ሁሉ ገብቷል። አዲሽናል ሳብጀክት ከቅድም ብያችሁ ነበር። ፕራይመሪ ሳብጀክት ታግ የሚደረገው ነው ፕሮፋይላችሁ ጋር። ይሄው እዚህ ጋር የኔ ፕሮፋይል ጋር ፊዚክስ ይላል ታግ ተደርጓል። አያችሁታ። አሁን ፕሮፋይል ጋር ግን ሌሎች ሳብጀክቶችን አድ ማድረግ ይችላል። ፕሮፋይል እንትን ጋር ይታያል። ማቴማቲክስ ብዬ አድ ኦኬ ደን ባዮሎጂ አድ ያደርጋችሁ አድ ማድረግ ነው። ሎኬሽን ምናምን ይሄ ተሞልቷል። ፕራይስ 400 እሺ ይሄ በሙሉ ተሞልቷል። እሺ እዚህ ጋር ያው አክቹሊ የባዮ ጋር ተመሳሳይ ፊልድ ነው፣ ግን መጨመር ይችላልላችሁ። ወርኪንግ ቲቺንግ ሂስትሪ እንድትጨምሩበት ነው ፊልዱ ጋር። ባዮ ጋር አንድ ላይ ዲስፕሌይ የሚደረገው። እሺ ያው ሲቪ ቅድም አስገብቻለሁ፣ ያስገባሁት ማለት ይችላልው። ሌላ ሲቪ አፕሎድ ማድረግ ይችላል፣ መቀየር ማለት ነው። አፕዴት ማድረግ ይችላል ሲቪ። ደን እዚህ ጋር ቪዲዮ ዩአርኤል እዚህ ጋር ራሴን ያስተዋወቅኩ አንድ ቪዲዮ ማለት ነው። ሊንኩን ነው እዚህ ጋር ማስገባው ሊንኩን ነው። እሺ ዩቲዩብ ዩአርኤል ኦር ሰምቲንግ ዩቲዩብ ጋር ፖስቱትና የዩቲዩብ ሊንክ ማለት ነው የቪዲዮ። ስለዚህ እዚህ ጋር ራሴን ያስተዋወቅኩ፣ እዚህ ጋር ደግሞ ሳስተምር የሆነ ሳምፕል ማለት ነው እንደ ደቂቃ ምናምን ያክል እያስተማርኩ ሳምፕል ቪዲዮ። እሺ ይሄን እናምጣ። ኦኬ ዩቲዩብ ላይ ሄድና ዝም ብዬ ሳምፕል ቪዲዮ እስኪ ከዛ የሚመጣልኝ ሁሉ አደርገዋለሁ። ኦኬ አሪፍ ነው። አጭር 2 ደቂቃ ቪዲዮ ናት። እቺ ላስገባት ለማሳየት ነው። እሺ ነግሬያችኋለሁ። ራሳችሁን ሪከርድ አድርጋችሁ ፖስታችሁ ቪዲዮን ሊንኩን የምታስገቡት ግዴታ አይደለም፣ ግን ፕሮፋይላችሁን አሪፍ ያደርገዋል ማለት ስራ ማግኘት ትችላላችሁ፣ በደንብ ይጨምራል ማለት ነው። እሺ የታለ ሊንኩ? ኮፒ ብዬ ለሁለቱም ነው ማስገባው። እሺ አስገባሁት። እዚህ ጋር ማስገባው ራሱን ቪዲዮ እዚህ ጋር ቲቺንግ ሳምፕል ነው፣ ግን በትክክል ታስገቡት ቪዲዮ። ባንክ አካውንት ሲቪ ላስገባ
እሺ አክቹዋሊ በትክክል አስገባ። ኦኬ 1917 እሺ ኢሜል ቬሪፋይድ መጀመሪያ ሳይን አፕ ሳደርግ ፎን ስታተስ ናምበር ሊንክድ አስገብቻለሁ አይደለ? ስልክ ቁጥር አይዲ ቬሪፊኬሽን ይቀራል። አይዲ ካላስገባችሁ አናስገዳችሁም፣ ግን ካስገባችሁ ሪቪው አድርጌ ፕሮፋይላችሁንና አይዲውን ካስተያየው በኋላ ናሽናል አይዲ በለው ካስተያየው በኋላ ቬሪፋይ አድርጋችኋለሁ ማለት ነው። ስለዛ ቬሪፋይ መደረጋችሁ ለምን የሚጠቅማችሁ ታግ ቬሪፋይድ ታግ ይኖረዋል ፕሮፋይላችሁ አሳያችኋለሁ። ስለዚህ ቬሪፋይድ ታግ ኖሮ ማለት አሁንም ስራ ማግኘት ብላችሁ ይጨምራል ማለት ነው አይደል? ቬሪፋይድ ቱቶር ናችሁ ለሰዎች። ይኸው እዚህ ጋር ፊልተር ራሱ አለ ቬሪፋይድ ቱቶር ሶን ሊብል። ይኸው እዚህ ጋር ማንም አይመጣም እኔ ገና ቬሪፋይ ስላልተደረኩ ማለት ነው። እሺ አለቀ አይደለ? ቱቶር ፕሮፋይል እንትን አደረኩኝ። እሺ የኔ ፕሮፋይል ጋር ልግባና እስኪ ሰው ምን ያለው አሁን እዚህ ጋር ፊዚክስ ምናምን ሃይብሪድ ይላል። ኦንላይንም እንትን ማስተናገድ ማለት ነው በአካልም አዲስ አበባ 4 ኪሎ ግሬዶች ሳብጀክቶች አያችሁ አዲስ ሳብጀክቶች አደረኳቸው እዚህ ጋር ይመጣሉ። ፕራይመሪ ደግሞ እዚህ ጋር ማለት ነው። እሺ ባዮ ይታያል። ቪው ፕሮፋይል ብዬ ደግሞ ዲቴይሉ ማየት ይችላል። ፐብሊክ ፕሮፋይል አሁን እኔ ቡክ ማድረግ አልችልም ከራሴ ጋር መቼም፣ ግን በተማሪ ስቱደንት አካውንት ገብቼ ያሳያችኋለሁ። እሺ አባውት አለ፣ ሪቪውስ አለ። ሪቪው እዚህ ጋር አሁን ሪቪው መስጠት አልችልም። መስጠት የሚችሉት ተማሪዎች ሆነው ቡክ ያደረጉ ከዚህ ቱቶር ጋር ይሄ ቱቶር ያስተማራቸው ተማሪዎች ብቻ ናቸው። እሺ ሪቪው መስጠት የሚችሉት ስለዚህ ምክንያቱም ማንም ሰው እየገባ ሪቪው የሚሰጥ ከሆነ ትክክለኛ ዳታ ስለማይሆን ማለት ነው። ኤክስፔሪያንስ እዚህ ጋር ይመጣል። ሲቪም እና ሌላ ቱቶሮች ማወቅ ያለባችሁ ሲቪያችሁ ጋር ቪዲዮ ያስገባችሁት ጋር ስልክ ቁጥር ምናምን ሜንሽን ማድረግ አይቻልም። እሺ በዚህ አገኙኝ ኮንታክት ምናምን እናንተን ኮንታክት እንዲያደርጉ ሰዎች የሚያደርግ ምንም አይነት ነገር ሜንሽን ማድረግ አይቻልም ማለት ነው። እዛ ጋር ኮንታክት ዲቴል ምናምን ፕሮፋይላችሁ ጋር የትም ቦታ ባዮ ጋር ምናምን እዛው ጋር ጽፌዋለሁ ኖቲስ ነገር። ስለዚህ ይኸው እዚህ ጋር ኢንተግሬትድ ይሆናል ማለት ነው። አታች ይደረጋል ቪዲዮዎቹ ቅድም ሊንክ ያስገባሁት እዚህ ጋር ማየት ይቻላል። ኦኬ ደን እሺ አሁን ደግሞ በራሴ አካውንት ልግባ፣ በአድሚን አካውንት ማለት ነው። ኦኬ ቆይ በአድሚን ሳልገባ ላሳያችሁ። በአሁኑ በአድሚን ከመግባቴ በፊት እሺ ፓስወርድ ተሳስቼ ነው። እሺ በቲቶር አካውንት ተመለስኩኝና ያላሳያችሁ ፊቸር ስላለ ነው። እሺ ዳሽቦርዱ ጋር ምን ማድረግ ይችላላችሁ ማለት ነው። ቲቶሮች ስኬጁላችሁን ታያላችሁ። ነገ ማስተምረው ምናምን ካለ ማለት ነው። ሰው ቡክ ያደረጉ ተማሪዎች ጋር ያላችሁን ስኬጁል ያሳያችኋል። ቬሪፊኬሽን ፔንዲንግ አይደል? አይዲ አስገብቻለሁ። ስለዛ ገና ቬሪፋይድ አልተደረኩኝም። እሺ ሪኩዌስት ራፒ ኦን ሆም ፔጅ ይላል። ይሄ እዚህ ጋር ሳይገቡ ፋይን ቲቶር ስታብ ሳይገቡ ፔጅ ሳይገቡ ሆም ፔጁ ጋር እዚህ ጋር ዲስፕሌይ እንድትደረጉ ማለት ነው። ስለዛ እስኪ ይሄን ላሳያችሁ ብዬ ነው አስደረገውና ኦኬ እሺ ያስመርጠናል ፕላን በ150 ብር ለአንድ ቀን፣ ለሳምንት ደግሞ በ800 ብር፣ ለወር 2500 ብር ማለት ነው። እንምረጥ ፕላን። ኦኬ ለአንድ ቀን መረጥኩኝ። 150 ብር ማስገባት አለብኝ። እሺ ወይ በሲቢ ወይ በቴሌብር ሁለቱን ያለ ለዛ ነው። ኤኒዌይ እሺ ሪሲቱን እዚህ ጋር አስገባ ራንደም ፎቶ ላሁን ደን እሺ እዚህ ጋር ደግሞ ኢኔብል እናድርገው። እሺ ኖቲፊኬሽን ያው የገባሁት ኖቲፊኬሽን ቼክ ከምናደርግ ቡኪንግ ፕሮሰሱ ጋር ፔመንት ይግባ ምናምን በብራውዘር በኩል እንዲደርሰን ማለት ነው። ኖቲፊኬሽኖች አልኩት። እሺ ላሪ ኦኬ ናው ስለዚህ ሆም ፔጅ ክሊክ ያለው ምናምን ሙሉ ነገር አልቋል። ስኬጁል ማድረግ እንችላለን ሴሽን ማለት ነው። ኦንላይን ሴሽን እሺ ስፔሻሊ ኦንላይን ማስተማር ወይ ሁለቱ ማስተማር ያላችሁ ወይ ደግሞ ኦንላይን የመረጣችሁ ሰዎች ስፔሻሊ እዚህ ጋር ገብታችሁ ቀን ምናምን እሺ ምን ልምረጥ ሴሽን ታይትል ባዮሎጂ ቆይ እንደዛ ቆይ ባዮሎጂ ኦሊዋን ለባዮሎጂ ታይትሉ ሰብጀክት ባዮሎጂ ማለት ነው። ቆይ ታይትሉን ሂውማን ባዮሎጂ ላድርገው። ስንተኛ ክፍል ልበለው? እሺ 10ኛ ክፍል። እዚህ ጋር ዴት ስትሞሉ ተማሪዎችም ቡክ ስታደርጉ ሌሰን ቱቶሮቹን ብቻ ዴት ምናምን ፊል ካያችሁ በጣም ማተር ያደርጋለች። በትክክል ሙሉት። አሁን ለዛሬ ከሆነ ዛሬ ቀኑን ያስገባኝ በግሪጎሪያን ካሌንደር ነው። እሺ የምትሞሉት በግሪጎሪያን ካሌንደር በትክክል ሰዓቱ ዛሬ ስንት ሰዓት? እሺ አሁን ስንት ሰዓት ነው? 8 ሰዓት አካባቢ ነው። 2 ሰዓት ማለት ነው በእነሱ 2 ሰዓት ፒኤም። ስለዛ እሺ በኋላ በቃ 6 ሰዓት ፒኤም ላድርገው 06:00 ፒኤም። ስለዛ ሴሽን ለስንት ሰዓት ይሆናል? ለአንድ ሰዓት ያክል ፕራይስ ታወጣላችሁ። ከዛ ዙም ላይ ሚቲንግ ሊንካችሁን ታስገባላችሁ። እኔ ዝም ብዬ zoom.com ልበለው። ከዛ በዚህ ቀን በዚህ ሰዓት አስተምራለሁኝ እንደዚህ ኦንላይን ላይ እና መማር የምትፈልጉ ብሩን እየከፈላችሁ ተመዝገቡ እንደማለት ነው። እሺ አሁን ፖስት እያደረጋችሁ ያላችሁት የሆነ ሴሽን ላይቭ ሴሽን ፖስት አደረኩኝ። ይኸው በቃ አፕካሚንግ ሴሽንስ በዚህ ላይ ምናምን እዚህ ጋር ታይኛል። ዲቴይሉ ማይሳሉ ገብቼ እሺ በተማሪ ስንገባ ይሁን ሁሉ እናየዋለን።
ኦኬ ምን ቀረ? ስኬጁል አድርጌያለሁ። ማይ ስቱደንትስ ተማሪዎች የተመዘገቡ በዙምም ይሁን ዋን ታይም ዙም እንደዚህ አሁን ስኬጁል ያደረግነው ማለት ነው። በዛ የተመዘገቡ መንዝሊ ኦንላይን ደግሞ የምናስጠናቸው ተማሪዎች ካሉ እዚህ ጋር ዝርዝር ያሳየናል። መንዝሊ ኢንፐርሰን በአካል የምናስጠናቸው ተማሪዎች ደግሞ እዚህ ጋር ዝርዝሩን ያሳየናል። ጃብስ እዚህ ጋር ተማሪዎች ደግሞ ስራ መፖሰት ይችላሉ። እሺ አስጠኝ እፈልጋለሁ ምናምን ብለው ቲዩቶር መርጠው ቡክ ማድረግ ካልፈለጉ እፈልጋለሁ ብለው ከዛ ቲዩቶሮች አፕላይ ታደርጋላችሁ። ከዛ በኋላ ይመርጣሉ ማለት ነው። እንደዛም ይቻላል። እሺ አለቀ። ኖቲፊኬሽን ያው ሲደርሰን እዚህ ጋር ነው የምናየው። ሌላ ምን አለ? አድሚኑን እኔን ማውራት ከፈለጋችሁ እዚህ ጋር ገብታችሁ ማውራት ትችላላችሁ። መጻፍ ቻት ትችላለሁ። አሁን ላይ አድሚኑን አያመጣላችሁም፣ ግን ለምሳሌ ፐብሊክ ፕሮፋይላችን ጋር ገብተን እሺ እዚህ ጋር ቻት አድሚን ማለት እንችላለን። ከዛ ያው አድሚን እኔ ጋር ማለት ነው የሆነ ነገር መጠየቅ ምናምን ከፈለጋችሁ። ከዚህ ውጭ ደግሞ ቲዩቶሮች ለምሳሌ ስራ አገኛችሁ ምናምን በቂ ስራና ፕሮፋይላችሁ እዚህ ፐብሊክ ሊስቲንግ ጋር እንዲገባ ካልፈለጋችሁ ፕሮፋይላችሁ ጋር ትገባላችሁ። ደን ሃይድ ማድረግ ትችላላችሁ። እሺ ሪሙቭ ፍሮም ፐብሊክ ሊስቲንግ ትሉታላችሁ። ሪኳርድ ኮንፈርም አረኩኝ። ከዛ እዚህ ጋር እኔ አይመጣም ማለት ነው። አያችሁታ? ይሄ የሌላ ሰው ነው። እሺ ዲስፕሌይ አድርገው። አሁን ደግሞ ፕሮፋይል ፐብሊክ አድርገው ኮንፈርም አረኩኝ። እሺ ያው መጣ። ከዛ ላይቭ ሴሽንስ እኔ ቅድም ፖስት ያደረኩት አለ አያችኋ? ቅድም ስኬጁል ያደረኩት ማለት ነው። እሺ ከዚህ ውጪ ቲዩቶሮች ማየት ያለባችሁ ነገር አለ። እሺ ፕሮፋይል ጋር ገብቼ ፕሮፋይል እስኪ ፎቶ ላድርግ። ኦኬ ዘን እዚህ ጋር ከቀየርን በኋላ ማለት ነው ሴቭ ቼንጅስ እንበለው። እሺ እንዳደረሳለን ይበቃ። አሁን ይሄን አካውንት ወጣሁኝ። እሺ በአድሚን ልግባና ቬሪፋይ አድርገው። እሺ በአድሚን ገባሁ። ሪኩዌስት አለኝ እዚህ ጋር አይዲ ሪኩዌስት፣ ሁለት ሪኩዌስት አለኝ። ምን ነበር የላኩኝ ከቲዩቶሩ? አንደኛው አይዲ ምናምን አስገብቷል፣ ቬሪፊኬሽን ሪኩዌስት ልኳል። ስለዛ አይዲውን አየዋለሁ ገብቼ ምናምን፣ ከዛ ቬሪፋይ አድርጓለሁ ወይ ሪጀክት አድርጓለሁ ፕሮፋይሉ ጋር ሚስ ማች ካደረገ ማለት ነው አይዲው። ስለዛ እሺ ቬሪፋይ ያደረኩት ከዛ በቲዩቶር ገብተን እናያለን። ሁለተኛ ደግሞ ሆም ፔጅ ሪኩዌስት ልኳል 150 ብር ከፍሎ ዴይሊ ማለት ነው አይደለ? ሆም ፔጅ ላይ እሺ ሪሲቱን አየዋለሁ 150 ብር ከፍሏል። ደን ቬሪፋይ ያደረኩት ኦኬ። ሶ አሁን ፐብሊክ ላይ እዚህ ጋር ይመጣል ማለት ነው የቲዩቶር አያችሁ ፊት ለፊት ላይ። ስለዛ ፒን ተደረገ ማለት ነው። እሺ ይሄን ላሳያችሁ ነው አድሚን ላይ ያመጣኋችሁ። አሁን ደግሞ አዲስ አካውንት እንክፈት እስኪ፣ የተማሪ አካውንት። ስሜን ስቱደንት ልበለው ዝም ብዬና ሌላ ኢሜል አለኝ። በቃ አሁን ደግሞ በእስኪ ኮንቲኒው ጉግል እንበል ለተማሪ አካውንት ስም ምናምን ማስገባት ለምን አስፈለገ? ኦኬ እሺ በዚህ ልክፈት። እሺ ሳይን አፕ አደረኩኝ በሰላም ስቱደንት አካውንት ነው ከተማ የሚሰጠኛል። በስቱደንት ስንገባ ደግሞ እሺ የቅድም አካውንት ታያችሁት ፊቸርድ ነው ሆም ፔጅ ላይ የመጣ ማለት ሁለተኛ ላይ ነበረ። ከዛ አካውንት ቀጥሎ ዳንኤል ላከ ከሚለው ሁለተኛ ላይ ነበረ። ይሄ አካውንት ግን ፊቸርድ ስለተደረገ ላይ ፒን ይደረጋል። ከዛ ውጪ ሆም ፔጅ ላይም አፒር ያደርጋል ማለት ነው። ከአንድ ቀን በኋላ ራሱ ሲስተሙ ያጠፋዋል። ቬሪፋይድ ታጋያችሁ። ይሄ ቬሪፋይድ አይደለም። ይሄ ግን ቬሪፋይድ ነው። ቢካዝ አይዲ አስገብቶ ፕሮፋይል ጋር ቬሪፊኬሽን ሪኩዌስት ስለላከ ማለት ነው። ከዛ ፕሮሰስ ስለተደረገለት ኦኬ። አሁን በተማሪ አካውንት ነው የገባሁኝ። ፕሮፋይሉን አየዋለሁ። እሺ አባውት ሚል የጻፈው አለ። ግሬዱ ኦኬ። እኔ 11 ወር 12 ሆንኩኝ። እዚህ ጋር ደግሞ ላይቭ ሴሽንስ ቅድም ስኬጁል አድርጌ ነበረ። ሂውማን ባዮሎጂ በዚህ ሰዓት ምናምን ቡክ ኤሴት ማድረግ ይችላሉ። አሁን ኦር ደግሞ ሙሉ ዲቴይሉን ማየት ከፈለኩ እዚህ ጋር ገብቼ ነው ሙሉ ዲቴይሉን እንዲነክቼ ማየት ይችላለሁ። ኖ አይ ሚን የእንትኑ ማለት ነው ፕሮፋይል ማየት ይችላለሁ። ከዛ ውጪ ነው ቀኑ አለ ምናምን እና ፕሮፋይሉን ያለውን ከተመቸኝ ቡክ አደርጋለሁ ላይቭ ሴሽን ማለት ነው። ከዛ ውጪ ቡክ ያደረገ ሰው ሪቪው መስጠት ይችላል። ስለዛ ቡክ ላድርግ አንድ ነው። እሺ ዋን ታይም ስኩል ኔም እሺ ስልክ ቁጥር ያስገባል ተማሪው ራሱ ማለት ነው። ዙም አካውንት እንደዚህ ኢሜላችሁን ማስገባት ትችላላችሁ። በዚህ አካውንት ነው ያስገባችሁት ዙም አካውንት ነው አድ የሚያደርገው ሴሽኑ ጋር ማለት ነው። ስለዛ እሺ ቡክ አደረኩ። ቡክ ሳደርግ ከፍላለሁ። 500 ብር ነበር ያስገባው ካስታወሳችሁ ቲዩቶሩ ማለት ነው ሴሽኑ። ስለዛ 500 ብር ነው የምከፍለው። ሪሲቱን አስገባሁኝ። ደን ኮንፈርም ፔመንት ማለት ነው። አሁንም ፔመንቱ ቬሪፋይ መደረግ አለበት በአድሚኑ። እሺ ይሄ ብር አድሚኑ የሚሰበስበው ግን ቲዩቶሮች እንቱን ካለቀ በኋላ ካስተማራችሁ በኋላ ይላክላችኋል። ያው ኮሚሽን አለው አክቹአሊ። እሺ
አሁን ላይቭ ሴሽን እንትን አደረኩኝ። ደን እሺ ከላይቭ ውጭ ደግሞ ሙሉን ቴስት እናድርገው። ኦንላይን ቀን ኦንላይን መንዝሊ ማለት ነው። በቃ ቡክ ማድረግ ከፈለኩ ቀን ጻፍኩ፣ የሚጀምርበትን ቀን ማለት ነው። እዚህ ጋር ስታርት ዴት ነው። ምን ያክል ተማሪዎች ናቸው? 2 ተማሪ ካረኩኝ የሁለቶችን ግሬድ ማስገባት አለብኝ እና ግሬድ ቴን ሳብጀክት እሺ ፊዚክስ፣ ባዮሎጂ፣ ማትስ ልበለው። ስኩል ኔም እሺ ብስራተ ገብርኤል። ኦኬ ዴይስ ፐር ዊክ 3 ቀን ምናምን። ስልክ ቁጥራችንን አስገብተናል። ስልክ ቁጥር ፕሮፋይላችን ጋር ስላስገባ ስለዚህ አሁን ማስገባት ሁለተኛ አይኖርብንም ማለት ነው። እዚህ ጋር ቅድም ኦንላይን ቡክ አድርገናል ዋን ታይም፣ እዛ ጋር ስልክ ቁጥር አስገብተናል። ሪከርዱ ይያዛል። ያው ፕሮፋይላችን ጋር ሴት ይደረጋል። ሁለተኛ አወርስ ፐር ሴሽን በየቀኑ ያክል ነው መማር የምትፈልጉት። 1 ሰዓት ከ30 ደቂቃ አደረኩት። ቀኖቹን እመጣለሁ። 3 መምረጥ አለብኝ። 3 days per week ሳልኩት ማለት ነው። እዚህ ጋር ያያችሁት ባል ያደረኩት ኖቲስ ቴሌ ኬርፉሊ the 24 hour cancellation and contact policy depends on this time። እሺ ምን ማለት ነው? በ24 ሰዓት ሲቀረው ነው ማለት የምትጀምሩበት ቀን 24 ሰዓት ሲቀረው ቱቶሩ የእናንተን ኮንታክት ማለት የሚችለው የተማሪዎቹ። ከዛ ይደውላችኋል፣ ያገኛችኋል ምናምን ትጀምራላችሁ ማለት ነው። ስለዚህ 24 ሰዓት ሲቀረው ድረስ ለምሳሌ እኔ ለመቼ ነው ቡክ እያደረኩ ያለሁት? አሁን ቀኑ በ3 10ኛ ወር አሚን በ10 3ኛ ወር አይደል? ከዛ ዛሬ 1 ነው በእነሱ ከሳምንት በኋላ ነው ገና። ስለዚህ ሳምንቱ ሙሉ አለኝ ማለት ነው። ካንስል ማድረግ ይችላለሁ፣ ብሩ ይመለስላችኋል። እሺ ሰዓቱን እንትን አልኩኝ። ሰዓቱንና ቀኑን በስትክክል መሙላት አለባችሁ። ቀኑንም በግሪጎሪያን ካሌንደር፣ ሰዓቱን በኢስት አፍሪካን ታይም ነው የሚባለው። ስልካችን ጋር ቀጥታ ታይም ዞኑ ሴት በሚያደርግልን ታይም ማለት ነው። እሺ ስፔሻል ሪኩዌስትስ የሆነ ሪኩዌስት ካላችሁ እንደዚህ አይነት አስተያየት ነው የምፈልገው፣ እንደዚህ አድርገን እንድታስተናግድ እፈልጋለሁ ምናምን አይነት ነገር ደን ስኬጁል አደረኩ። ከዛ ሬንጅ አለው አይደል? ከ400 እስከ 500 ነው መሰለኝ። ቅድም የኢንቲቶር እንትን ስንል ሪኩዌስት ልኬያለሁ። ዋጋው ከ400 እስከ 500። ስለዚህ አሁን ስፔሲፊክ ዋጋውን ገና ስለማናውቅ የኔን ሪኩዌስት መሰረት በማድረግ በሰዓት ስንት እንደሚያስከፍለን ይሄ ቲቶር ይጽፍልናል። ያው እሺ በቲቶሩ አካውንት ልግባ። ገባሁኝ። እሺ ሶ ቶታል ሴሽንስ 1 ኦኬ እንትኑ ማለት ነው። ኦንላይን ሴሽን ፔንዲንግ ሪኩዌስት አለ እዚህ ጋር እኔ ቡክ ያደረኩት ማለት ነው አይደል? ይሄ የቅድሙ የዙሙ ነው። ዋጋው ገና ቬሪፋይ አልተደረገም። ይሄ ደግሞ ያሁኑ ዋጋው ይሄም ገና ቬሪፋይ አልተደረገም። ቬሪፋይ አልተደረገም ፔመንቱ ሳይሆን። ስለዚህ እሺ ፕራይስ አስገባለሁ። አያችሁታ በተማሪ አካውንት የላኩት እንትን ነው። 2 ተማሪዎች ናቸው አይደል? 2 ተማሪዎች እንድታስጠናልኝ እፈልጋለሁ ነው ሪኩዌስቱ የተላከው። ትምህርት ቤት እና ሙሉ ዲቴይሉ ነው ያህል ቦታው ነው ብቻ ዋጋ ይወስናል። ዋጋ ስትወስኑ ቲቶሮች እዚህ ጋር ይሄው ከ400 የሚጀምርላችሁ መጀመሪያ 0 ነበረ። እናንተ ማስገባት አለባችሁ ዋጋ 400 እስከ 500 ማለት ነው። እስከ 500 ላድርገው። 500 አደረኩት። መጨረሻ ከ500 በኋላ አልችልም። ከ400 እስከ 500 ስለዛ መጀመሪያ የምታስገቡት ሬንጅ አስባችሁ ማስገባት አለባችሁ ማለት ነው። እሺ በዚህ ፕራይስ ከተስማማ እንትን ይላል ማለት ነው። አሁን የፕራይስ ይገባለታል። ኦኬ በተማሪ አካውንት ደግሞ እንደገና ገብተን ቼክ ልናደርግ ነው። የተማሪ አካውንትማ በጎግል ነው የከፈትኩት። በጎግል ስለከፈትኩት በጎግል ገባው። ከዛ እሺ ያው ይሄ ቬሪፊኬሽን ፔመንት እየጠበቀ ነው ከኔ ማለት ነው፣ ከአድሚኑ አይደል? የ500 ብሩ ማለት ነው። ኦንላይን ሴሽን የ1 ሰዓት ነው፣ 1 ሰዓት ተኩል ያክል። ይሄኛው ደግሞ ዲቴይሉን ማየት ትችላላችሁ። ያው በምን ያክል ብር 500 ብር ነበር ኮንፈርም ያደረኩት 500 ብር። ከዛ ይሄን ካልኩሌት አደረገው ብሩ ማለት ነው። ቴክኖ ካልኩሌሽኑን እንየው እስኪ ትክክል ነው እንዳሳያችሁ። እሺ 2 ተማሪዎች አሉ። 1 ሰዓት ተኩል ያክል ነው እና ለ3 ቀን ማለት ነው። ለ3 ቀን በሳምንት 1 ሰዓት ተኩል ያክል ማለት 4 ሰዓት ተኩል ያክል በሳምንት ማለት ነው። በ2 ሳምንት 9 ሰዓት በወር 18 ሰዓት ማለት ነው። በወር 18 ሰዓት በ4 ሳምንት ወይ ስለዚህ 18 ሰዓትን በ500 አባሉት። 18ን በ500 ስለዚህ 9000 ብር ይመጣል። ከዛ አድሚኑን እኔ ማውራት ትችላላችሁ። የሆነ ጥያቄ ካላችሁ ካንስል ማድረግ ትችላላችሁ። እዚህ ጋር ሳትከፍሉ ካንስል ማድረግ ይቻላል። አይመለከተኝም፣ ግን መክፈል ደግሞ ይችላላችሁ እየመጣችሁ። እሺ እኔ ልክፈል። ሪሲት አስገብቼ ከፈልኩ ማለት ነው። ኦኬ እና ሁለቱም ቬሪፊኬሽን እየጠበቀ ነው የኔን። ስለዚህ እሺ ሌላ ደግሞ በስቱደንት ማየት ያለብን ነገር አለ። ማይ ቡኪንግ ስላችሁ ሙሉ ቡኪንግ ማየት ትችላላችሁ። ስኬጁላችሁ የሚያሳያችሁ ግን አንዴ ፔመንቱ ቬሪፋይ ከተደረገ በኋላ ነው። እሺ ፔመንቱን እንደገና ቬሪፋይ አላደረኩትም። ልክ ቬሪፋይ ሳደርገው ያሳያችኋል ስኬጁላችሁ። እሺ
ቲቶሪንግ ጃብስ ላይ ደግሞ ስንገባ እንደ ተማሪ ትመልከት ስራ መኮንሰት እንችላለን ማለት ነው። እሺ ኒድ ሄልፕ ዊዝ ግሬድ 5 to 12 ፕሪፓሬሽን ደን ተማሪ አንድ ነው እንበል። ሴሌክት ግሬድ እንደ ግሬድ 12 ባለ እንዲያልኩት ስኩል ኔም ካቴድራል ሳብጀክት ጋር እንደዚህ ከዛ አድ ማድረግ። እሺ አድ ካላደረጋችሁት እንትን ሴት አላደረጋችሁ ማለት ነው። በቃ ግሬድ አድ ይልከም እንደ ጻፍኩት ማትስ አድ ባዮሎጂ አድ ደን ኦንላይን እና ኢንፐርሰን ማስጠኝ የምንፈልገው ኦንላይን እና ኢንፐርሰን አድርገው። ሴሌክት ሲቲ ሰፈራችሁን ሼር ጂፒኤስ ሎኬሽን ማለት ትችላላችሁ። ያው ብራውዘራችሁ ጋር አለው ካደረጋችሁ በኋላ ሼር ያደርግለታል ማለት ነው። ስለዛ መጥቶ እንዲያስጠናችሁ ቤታችሁ ማግኘት እንዲችል ማለት ነው። ሎኬሽን ደን ፕራይስ 300 ብር ተማሪዎች ናቸው ራሳችሁ ፕራይስን ሴት እያደረጋችሁ ያላችሁት የሚፈልግ ቲቶር እንዲያገኛችሁ ማለት ነው። ኤኒ ጀንደር ፊሜል ካል ነው ሴቶች ብቻ ነው የምንፈልገው ነው። ያው ሴቶች ብቻ አፕላይ ያደርጋሉ ማለት ነው። በሳምንት 4 ቀን ልበለው። እሺ 4 ቀን መብለጥ አለብን። ሪኳየርመንቶችን እዚህ ጋር ታስገባላችሁ። እንደዚህ አይነት አስጠኝ ይፈልጋለሁ ምናምን ኮንታክታችሁን ደግሞ ታስገባላችሁ ማለት ነው። ቫካንሲ ፖስት አደረኩ። ኦኬ ክሎዝ ማድረግ እንችላለን። አፕሊኬሽኖች ሲኖሩ እዚህ ጋር ያሳየናል ማለት ነው። እስካሁን አፕላይ ያደረገ ቲቶር የለም። በቲቶር አካውንት ካስፈለገ ገብተን አፕላይ አድርገን እናያለን። እሺ አሁን በቲቶሩ እንግባና አፕላይ እናድርጋ ቼክ ለማድረግ። ኦኬ እንደዚህ መሰለኝ ቲቶር አካውንት። ኦኬ ከዛ ቲቶሩ እዚህ ጋር ጃብስ ታብ ላይ ያመጣለታል ማለት ነው። ቅድም የፖስት ነው ጃብ የቅድሙ ተማሪ ለኔ ፐርሰን ነው የሚፈልገው። እንደዚህ ዲቴይሉ ማየት ይቻላል። ሙሉ ስራውን ካየን በኋላ ኮንታክቱ አይታይም ብለርድ ነው ቢካዝ ካያችሁት የዚህ አፕ አስፈላጊነት ምንድን ነው? እሺ ስለዛ ሩቲን አያችሁ አፕላይ ማድረግ ፈለኩ። ፕሮፖዛላችሁን እዚህ ጋር ትጽፋላችሁ። እንደዚህ ምናምን እንደዚህ አድርጌ እንትን እንዳለው ምናምን አይነት ነገር። እሺ 300 ብሩ ነው እየፖስተበት ነው። ስታንድ አውት ማድረግ ከፈለጋችሁ ፕራይስ መቀየር ማለት መቀነስ ከፈለጋችሁ ከሌላው እና መመረጥ ማለት ነው። ኦር ደግሞ አፕላይ ማድረግ ፈልጋለሁ ግን 400 ብር የሚያዋጣችሁ ከሆነ ነው ብላችሁ ፕራይስ መቀየር ሰላችሁ። መጀመሪያ 300 ነበር ዲፎልቱ ሰው የፖስተበት ማለት ነው ተማሪው። እኔ በ400 ብር እንትን አልኩት። 400 ከሆነ ብቻ ነው ማስጠናት የምፈልገው አልኩኝ። ኦኬ ሰው እሺ አሁን ሎጋውት አድርጌ በተማሪው ደግሞ እገባለሁ። በጎግል ስለተከፈተ ነው የተማሪው እንደዚህ። እሺ በተማሪው ገባ። ከዛ የቲቶሪንግ ጃብስ እሱ የፖስታችሁ ማለት ነው። ዋን አፕሊኬሽን አሁን አፕላይ ያደረግነው ተማሪው እንደዚህ እዚህ ጋር ኦፈሩ 400 ነው። በ300 ነበር የተፖስተው ግን 400 ከሆነ ምንም መስራት ይችላል ብሎ አፕላይ አድርጓል። ከዛ ኦኬ አክሴፕት አድርገው። አክሴፕት አደረኩኝ። አክሴፕት አድርጉ ተማሪዎች የአንድ ወር ቅድሚያ ትከፍላላችሁ ማለት ነው። ሪፈንዴብል ነው። እሺ ብሩ ቅድሚያ መክፈሉ ምናምን አይደብራችሁ። በኋላ ካንሰል አድርጋችሁ ማስመለስ ይችላላችሁ። ከመጀመራችሁ ከ24 ሰዓት በፊት ካንሰል አድርጋችሁ ማስመለስ የምትችሉት። ከዛ በኋላ የሆነ 50% ምናምን ቅጣት ይኖረዋል ግን ስቲል ይመለስላችኋል። ማስጠናት ጀምሮ ከሆነ ደግሞ ያስጠናበትም ይቆረጥና ይመለስላችኋል ማለት ነው። ሶ ኮንፈርም አድርጉኝ። ስለዚህ ይሄ ተማሪ ስንት አይነት እንትን አክሴፕትድ ከዛ ክሎዝድ ማለት ነው። ስታግድ ክሎዝድ ምን ማለት ነው? ለቲቶሮች በኋላ ይሄ እንትን ቫካንሲ አይታይም ማለት ነው። ክሎዝድ ነው። ተመርጧል፣ ተከፍሏል። ሶ እሺ ይሄ ተማሪ ስንት አይነት እንትን ቡክ አደረገ ማለት ነው? አንደኛ ራሱ ፖስቶ፣ ሁለተኛ ላይቭ ሴሽን አይደል? ይሄ ቲቶር የፖስተው ላይቭ ሴሽን ጋር ቡክ አድርጓል። ብቻ ነው የሶስቶቹ ማለት ነው። ቬሪፊኬሽን አዌት ያርጉ። ሌላ ኢምፐርሰን ቡክ አድርጋለሁ። እሺ አሁን ሶስቱም የኔን ቬሪፊኬሽን እየጠበቁ ነው የአድሚን ማለት ነው። ስለዚህ ልግባ። በአድሚን አካውንት ገብቼ ፔመንታችሁን ቬሪፋይ አድርግላችሁ 3 ፔመንት አይደል? አንዴ 9,000 ብር 3,000 ብር እና እኔ ቡኪንጉን አይቼ ነው ቡኪንጉን ካየሁ በኋላ ፔመንቱ ምናምን ፕሮፋይላችሁን ማያለኝ። እሺ ሶስቱንም ቬሪፋይ አድርገውና ቼክ እናደርጋለን ማለት ነው። ስለዚህ አሁን ፔአውት ታብ ላይ ሶስቱም ይመጣል። እሺ እዚህ ጋር ሊስት ይደረጋል ወይ አሳያችሁ። ይሄው ሶስቱም እና እዚህ ጋር ለምንድን ነው ትራክ ማድረግ የፈለኩት? ፔመንቱን ቬሪፋይ ያደረኳቸው ቡኪንጎች እዚህ ጋር ትራክ መደረግ አለባቸው። ቢካዝ አይቼ በኋላ ለቲቶሮቹ መክፈል ስላለብኝ ብሩ ማለት ነው። እሺ ለዛ ሙሉ ፖሊሲው ምናምን ነገር አንዱ ፕሊዝ እዚህ ጋር ገብታችሁ እሺ ልውጣና በተማሪዎች ላይ ገብቼ ልኝ እና በቲቶሩም አሁን ቼክ እናድርግ ሁለቱም ማለት ነው። ኦኬ መጀመሪያ በተማሪው እንግባ እንደዚህ ነው። እና አስተያየት ምናምን ካላችሁ ባይዘው እንደዚህ ፊት ቢጨመርበት ምናምን ካላችሁ አፑ ጋር እዚህ ጋር ቻት ገብታችሁ ወይ ደግሞ የኔ እንትን አለ ኮንታክት ላይ ታገኙታላችሁ። ኮንታክቴ
እዛ ጋር ደውላችሁ ወር ምናምን በቴክስት ማሳወቅ ያላችሁ ጨምርበታለሁ። አዲስ ስለሆነ ገና ሶ ይኸው ስኬጁሉ ጋር አወጣው ማለት ነው። 3 ስኬጁል አለኝ አይደል? እሺ አንደኛው ምንድነው ላይቭ ሴሽኑ ማለት ነው። ከሁሉም ይቀድማል መቼ ነው? ማርች 1 ላይ። ሁለተኛ ቡክ ያደረኩት ምን አለኝ ኢምፐርሰን ማለት ነው። መንዝሌ የሚጀምርበት ቀን ነው እዚህ ጋር የተጻፈው። አሁን ይሄ ቀን ካለፈ በኋላ ማርች 2 ካስጠናኝ በኋላ ቀጣዩ ቀን ደግሞ ለምሳሌ ከዚህ ቀጣይ ቀን ያለው ቀን የሚያስጠናኝ ከሆነ ማርች 3 እዚህ ጋር ስኬጁል ያሳየናል። ስለዚህ ስኬጁል እያየን እንትን ላይክ ድራፍት ማድረግ ይቻላል ማለት ነው። ካሌንደር ምናምን አያስፈልገንም። ሶስተኛው ደግሞ እኛ ስራ ፖስተን ምናምን እንትን ያለው ሶ አለቀ ማለት ነው። ኖቲፊኬሽን አክቹዋሊ ደርሰናል። እሺ ዮር ፔመንት ፎር ባዮሎጂ፣ ዮር ፔመንት ፎር ፊዚክስ፣ ባዮሎጂ፣ ማትስ ሃዝ ቢን ቬሪፋይድ፣ ዮር ፔመንት ፎር ፊዚክስ ሃዝ ቢን ሶስቱም ማለት ቬሪፊኬሽኖቹ ቡኪንግ አክሴፕትድ፣ ፔመንት ቬሪፋይድ፣ ፔመንት ሪኳየርድ እዚህ ጋር ብቻ ሁሉም ኖቲፊኬሽን ይደርሰናል። ሶ ጨረስን በተማሪ ሳይት። ቲዩቶር ጋር ደግሞ ገብተን አፈጥናለሁ። አክቹዋሊ ቪዲዮውን ተንዛዛ መሰለኝ 40 ደቂቃ ቁጭ ብላችሁ አታዩ መቼም። እሺ ቲዩቶሩ ጋር ይኸው ስኬጁል ያለበትን አንድ ቲዩቶር ስለተጠቀምን ሁሉም ጋር አሁን ያ ተማሪ ነው ሁሉንም ቡክ ያደረገው። ግን ይኸው ኦፕን ሴሽን አለበት በዚህ ቀን ምናምን ዲቴሉን ገብቶታ ምንድን ነው የሚያሳየው ዙም ሚቲንግ ሊንኩ ከዛ ተማሪ አለ። ይሄ ዙም አካውንቱ አለ። እሺ ለቲዩቶሮች ነው ኢንሮል ስቱደንትስ አንድ ተማሪ ቡክ ያደረገው። እሺ አንድ ተማሪ ዙም አካውንቱ እዚህ ጋር አለ። ስለዛ ቲዩቶሮች ቀኑ ሲደርስ ሰዓቱ ሲደርስ እንደዚህ ላይቭ ሴሽናችሁ በዚህ ሊንክ ከሚቲንጉን ከከፈታችሁ በኋላ በዚህ አካውንት ቲዩቶሪንግ አካውንታቸው አለ የተማሪዎቹ ማለት ነው ያስገቡት እዚህ ጋር ኮፒ ያደርጋችሁ ታስገቧቸዋላችሁ ማለት አንድ ታደርጓቸዋላችሁ። እሺ የከፈሉ ተማሪዎች እና ሶስቱም ያው ስኬጁል እንደዚህ እንትን ብሏል። በቃ አለቀ ማለት ነው። እሺ አስተኞቻችን አገኘን ምናምን ሶ እሺ ይሄን ይመስላል። ቴንክ ዩ እና ሁላችሁም ፕሊዝ አካውንት ክፈቱ ምናምን ቲዩቶር መሆን የምትፈልጉ ፎርሙ ሞልታችሁ ምናምን ቲዩቶር መሆን ትችላላችሁ። አስጠኝ የምትፈልጉም እዚህ ገብታችሁ አስጠኝ ማግኘት ትችላላችሁ። ቴንክ ዩ በጣም